ሰላም ሰላም እንዴት ናችሁ? ውድ የኢትዮ ጠቢብ አካዳሚ ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ከባለፈው ቀጥለን ክፍል 2ን እናያለን ማለት ነው። መልካም የመረዳት ጊዜ። መ ሙ ሚ ማ ሜ ም ሞ የእንግሊዝኛ አነባባቸው ኤምኢ መ ሙ ኤምዩ ሚ ኤምአይ ማ ኤምኤ ሚ ኤምኢ ወይም ደግሞ ኤምአይኢ ይወስዳል። ም ኤምን አለም ኤምአይ ይወስዳል አንዳንዴ ማለት ነው። ሞ ደግሞ ኤምኦን ይወስዳል። ሌላው ሰ ሰ ሱ ሲ ሳ ሴ ስ ሶ ይህም አሁን ኤስኢ ኤስዩ ሱ የሚለው ማለት ነው። ኤስአይ ኤስኤ ኤስኢ ወይም ኤስአይኢ ስ ደግሞ ኤስ ወይም ኤስአይ ሶ ኤስኦን ይወስዳል ማለት ነው። እዚህ ጋ ደግሞ ረ ሩ ሪ ራ ሬ ር ሮ አሁን እዚህ ጋ ረ አርኢ ሩ አርዩ ሪ አርአይ ራ አርኤ ሬ አርኢ ወይም ደግሞ አርአይ ር አርአይ አር አይን ይወስዳል ማለት ነው። ከሁለት አንዳቱ መርጣችሁ መውሰድ ትችላላችሁ ለመጻፍ ስትፈልጉ። ሮ ደግሞ አርኦን ይወስዳል። እዚህ ጋር ይህም ሰ ይባላል ማለት ነው። ይህኛው ሰና ቅድም ያየነው ከላይ ይህኛው ሰ በድምጽ አንድ ናቸው፣ በቅርጽ ግን የተለያዩ ናቸው። ይሄኛው ንጉሱ ሰ ሲባል ይሄኛው ደግሞ ሰዓቱ ሰ ይባላል። ሰዓቱ ሰ። አሁን ይሄ ንጉስ ብለን ስንጽፍ ይሄኛውን ሰ ነው የምንጠቀም። ሰዓት ስንል ይሄኛውን ሰ ነው የምንጠቀም ማለት ነው። ሌሎችም እንደዚህ ተመሳሳይ ያሉ አሁን ሀ ብለን ሀሌታ ሀ እንዳልነው ደግሞ ሌላ ደግሞ አለ ፀሐዩ ሀ የሚባል ቀጣይ የምናየው በሌላ ክፍል ማለት ነው። ልክ በድምጻት እንደዚህ ተመሳሳይ ሆኑ፣ አገባባቸው ግን የተለያየ ማለት ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። ሌላ የእንግሊዝኛ አደራሩ ተመሳሳይ ነው። ይህም ኤስኢ ነው የወሰደ፣ ይህም ኤስኢ ነው። ይህም ኤስዩ ነው የወሰደ፣ ይህም ኤስዩ ነው። ይህም ኤስአይ ነው፣ ይህም ኤስአይ ነው። እነዚህ በሙሉ ተመሳሳይ ናቸው ማለት ነው። በድምጽም በፊደልም በፊደል ቅርጻቸውም አንድ አይነት ናቸው ማለት ነው የእንግሊዝኛዎቹ። የአማርኛው ግን የተለየ ነው ማለት ነው። እነዚህን እስኪ በምሳሌ ደግሞ እናያቸው። ምሳሌ 2 ቃላት ምስረታ ይለናል። እዚህ ጋር ለምሳሌ በመ ማንም መስረት እንችላለን፣ መምህር ሚል። በሙ ሙዝ፣ በሚ ሚዛን፣ በማ ማስያዝ የሚባል ስም ስላለ ማለት ነው። ማስያዝ ሲባል ስምታችሁ ታውቁ ከሆነ ሜላት አብዛኛው ይህ ሲስም ነው። ምስራቅ ከአራቱ አቅጣጫ ጠቋሚ መካከል አንዱ የሆነው ምስራቅ ማለት ነው። ሞተር የመኪኖች ሞተር አለ። የፋብሪካዎች ሞተሮች አሉ። እንደዚህ አይነት ነገሮች
ሞተር ተብሎ ይጠራሉ ማለት ነው። ኃይል ያላቸው ሞተር በነዳጅም ሊሰሩ ይችላሉ፣ በኤሌክትሪክም ሊሰሩ ይችላሉ። እነዚህ ሞተር አቃፊዎች ይባላል። ይሄኛው ደግሞ ስንመጣ በሰ ሰረገላ ማለት እንችላለን። በሱ ሱፍ፣ በሲ ሲመት። ሲመት ማለት ሹመት ማለት ነው። ሹመት። በሳ ሳራ፣ ሳራ የምትባል ለምሳሌ አብርሃምና ሳራ ይባላል። አብርሃምና ሳራ ደግ ቤተሰብ የሚባሉት ማለት ነው። የእሷ ስም ሳራ ይባል ነበር። እዚህ ጋር ደግሞ ሴመ የሚል መሰረት እንችላለን። ሴመ ማለት ሾመ ማለት ነው። እዚህ ጋር ሲመት ብለናል። ሹመት ካልነ ሴመ ማለት ደግሞ ሾመ ነው፣ አመልካች ነው ማለት ነው። አድራጊውን አመልካች። እዚህ ጋር ደግሞ ስጋ ነው። ስጋን ማወቅ የለም። ሶስት ሲል ሁሌም እንደዚሁ ነው ቢጻፍ በጣም የተመረጠ ነው ማለት ነው። የረን ስንመለከት ረዳት፣ ሩጫ፣ ሪፖርት፣ ራሄል፣ ሬዲዮ ይባላል። እነዚህ ሬዲዮ ማለት ይቻላል። ርቀት፣ ሮቤል እዚህ ጋር ለበስተት በማርገታ ነው። እሺ ሮቤል ነው የሚባለው። እንግሊዝኛውንም ስንመለከት ማለት ኤምኢ ነው ካልነ መምህር የሚለውን ለመመስረት እዚህ ጋር ኤምኢን ይወስዳል። ኤምን ብቻ ነው እዚህ ጋር የወሰደው አይን ሳይጨምር ማለት ነው። የሚለው ደግሞ እዚህ ጋር ኤች አይን የወሰደው ማንን ወስዷል? አይን ስለወሰደ ማለት ነው። እዚያ አር መምህር የሚለው ደግሞ አርን አይን ሳይወስድ አርን ብቻ ነው ወሰደው። ስለዚህ መምህር። እዚህ ጋር ሙ ማለት ኤምዩን እና ዜድን ይወስዳል። ሙዝ ይላል። ኤም አይ እዚህ ጋር ሚዛን ብለናል አይደለ? ልክ እዚህ ጋር ኤም አይ ማለት ሚ ማለት ነው። ዜድ ኤ ማለት ዛ ማለት ነው። ሚዛን። እዚህ ጋር ምን ስተናል ማለት ነው? ሚል ስተናል ማለት እዚህ ጋር ሚዛን ትገባለች ማለት ነው። ቀጣዩ ደግሞ ኤምኤ ማስያስ ያልነው ከላይ ቅድም እዚህ ጋር ማስያስ። ማለት ኤምኤ ነው። ስ ማለት ደግሞ ኤስ አይ ነው ወስዷል። ያ ማለት ደግሞ ዋይ ኤ፣ ስ ኤስን ብቻ ወሰደ አይን ትቶ ማለት ነው። እዚህ ጋርም ኤምኤ ወይም ሜላት ሚል ማለት እዚህ ጋር ምን ብለናል? ኤምኢን ነው የሚወስድ ብለናል። ኤምኢ አንዳንዴ ደግሞ ኤምአይን ነው ብለናል። እዚህ ጋር ለመውሰድ የተሞከረው ኤምኢ ብቻ ነው። ከዚያ ላ ሲል ኤልኤ፣ ት አይን ሳይወስድ ቲን ብቻ ሜላት። ኤምአይ ነው። እዚህ ጋር ምን ብለናል? ከላይ ምስራቅ ብለናል። እዚህ ጋር ምስራቅ ይላል ማለት ነው። ማለት ኤም አይን ወስዷል። እዚህ ጋር አይን ጨምሯል ማለት ነው። ሰ ሲል አሁን እዚህ ጋር ምስራቅ ነው አይደለ? እዚህ ጋር አሁን ወይ አይ ናት ልትገባ የምትችለው ወይም ደግሞ ኤስ ናት ልትገባ የምትችለው ማለት ነው። ምስራቅ ነው። እቺ ኪው ነች። እዚህ ጋር ደግሞ ሞ ማለት ቅድም ያልነው እዚህ ጋር ሞተር ይላል። ኤምኦ ሞ፣ ቲኢ ተ፣ አር አይን ስላልወሰደ። ወደ ቀጣዩ ስንመጣ ደግሞ ኤስ ሰ የሚለው ማለት ነው። ሰረገላ ያልነው እዚህ ጋር ሰረገ ማለት
ጂኢ ማለት ነው። ላ ኤልኤ ሱ ሱፍ እንዳልነው እዚህ ጋር ኤስአይ ሲመት ሲ ማለት ኤስአይ ነው። መ ማለት ኤምኢ ቲ ት አይን ሳትወስድ ማለት ነው። ሲመት ይላል እዚህ ጋር እንዳልኳችሁ። ሳራ ሶስተኛ ነው። ሳ ኤስኤ ራ አርኤ ማለት ነው። እዚህ ጋር ደግሞ ኤስኢ ሴመ። አሁን እዚህ ጋር ቅድም ምን ብለን ነበር? ሴ ማለት ኤስ ኢን ትወስዳለች። ከላይ እንዳየነው እዚህ ጋር ሴ ማለት ኤስ ኢን ትወስዳለች ወይም ኤስ አይ ኢን ትወስዳለች ብለናል። እዚህ ጋር አይደለ? እዚህ ጋር ኤስ አይ ኢን ተጠቅመን ሴመ አልን ማለት ነው። ስለዚህ ሴመ ወይም ሾመ እንላለን። እዚህ ጋር ደግሞ ስን ምን ብለናል? እዚህ ጋር ስጋ ብለናል አይደለ? እዚህ ጋር ኤስ አይን ስጋ ጂኤን ስጋ ብለን ወሰድን ማለት ነው። ኤስኦ እዚህ ጋር ምን ብለናል? ሶስት ብለናል። ኤስኦ ማለት ሶ ማለት ነው። ስ ማለት ኤስ አይ ማለት ነው። ት አይን ሳያስከትል ት ብቻ ሶስት። ክፍል 3 ይቀጥላል። ሰላም ሁኑ።